ዳዊት ጽጌ ጊታር የሰጠኝ ጊዜ በደልከው ተቀብለው ምናምን አያት ምናምን እንዴት ሰማት እንዴ እዚህ አውትዶር ላይ እንደዚህ ትሰማለች ምናምን ይላል ብርቆ ነበር ደስ በጣም ሄለን በርሄን በጣም ነው የምወዳት እና በታሰላም አለችኝ ራሷ አረቄ ቤት ፐርፎርም አድርገናል ከዛ የሆነ ሰውዬ መጥቶ ደፍ ብሎ ወደቀ ማለት ነው ሰዲ አፈቅርሻለሁ አልኳት ከዛ ደስ ብላት እቅፍ አረገችኝ እኔ አንዱ ከኋላ አነቀኝና ላይ እንደዚህ እንደሰለ እንዲ ያልኩታ ሰላም እንዴት ናችሁ? ዛሬ እሁድ ነው ሲፐንሲንግ ሰንዴ ፕሮግራማችን ይቀርባል ማለት ነው። ባለፈው ለበዓል ጀምረን ነበር እንደወደዳችሁ ታይተናል። 450 ሰው አይቶታል። 466 ሰው አይቶታል። ግን ከነዛ ውስጥ 160ዎቹ ናችሁ ሰብስክራይብ ያደረጋችሁት። ምን ነው የቀራችሁት ሰብስክራይብ አርጉ ፕሊስ እንዴ ታው እንጂ ሰው ዛሬ እንግዲህ ጀበና ሰብረን የጀመርነው ቀኑን እንዴት ነበር ስራ ትላንት? እንደተለመደው ያው ኤላውንጅ የሚባል ቦታ ስራ ነበረኝ። እንግዲህ ይሄን ይመስላል የኔ ትላንትና ውሎ ይሄ ነው። ደስ ይላል። እኔ ደግሞ ምን አረኩ ቤት ነው ያልኩት። እኔ እንኳን the whole day ቤት ሳጸዳ ምናምን ነበረ። አርብ ደግሞ ደስ ይል ነበረ ከሁኔ ጋር ሁኔ ታውቁታላችሁ። ሁኔ ከሱ ጋር ስቱዲዮ ሴሽን ነበረን። ቪሎግ ሰርተናል። እንደውም እሱንም ለቅላችኋለን በቅርቡ። በጣም ደስ የሚል ቀን ነበር። ከሁኔ ጋርም በጣም ቆንጆ ስራ ሰርተናል። ትወዱታላችሁ ለን ተስፋ እናደርጋለን። ደስ የሚል ሙዚቃን የሰራ ነው። ሐሙስ ደግሞ ማሚ ላከችልን ዶሮ እየበላን ነበር። እናቴ ዶሮ ወጥ ብትቀምሱት እንዴት ደስ እንደሚል። ሮብ ደግሞ ያው ሮብ ነው በዓል ነበረ። ለበዓል ቤተሰቦቻችን ጋር ሄደን ስንት ዶሮ በላን? 3 ዶሮ ምናምን በልተናል። 3 አይነት ዶሮ በልተናል። ይሄ እግር ደግሞ የሚሰጥን ይሄ ታፋና በቃ እግር ነው። ደስ ተጫወትንበት ነው ብላችሁ በጣም ደስ ይል ነበረ። ማክሰኞ ስንቀርጽላችሁ ነበር ያልነው የበዓል ፕሮግራማችን። እንደምታውቁት ቤተሰቦቻችን በደንብ አይተውት ወደውት ኢንጆይ ያደረጉት ነበር። እናንተም እንደወደዳችሁ ታይተናል። ሰኞ ትዝ አይለኝም። በስመ አብ ሰኞ አሁን እዚህ ውስጥ ካላችሁ የባለፈውን ቪዲዮ ያያችሁ እንዴት ነበር? ረዘመ ወይስ እንዴት ነው? አጠረ ወይ ደግሞ ያልተነሱ ሐሳቦች ምናምን ሐሳብ ካላችሁ እስቲ አስቀምጡልን። ማለት ይሄ ቢሆን አሪፍ ነው የምትሉ ሰዎች ያያችሁት ካላችሁ ነው። ያላያችሁት ካላችሁ ደግሞ ገብታችሁ እዩትኝ። የበዓል በጣም ጸዴ ጊዜ ነበረ ያሳለፍነው። የተወሰኑ ጥያቄዎች ነበሩን ስለራሳችንም ኢንትሮዳክሽን ቪዲዮ በለውልሞስታ ብዙ ነገር አውርተናል። እዩት። ዛሬ ደግሞ የምንጫወተው እንግዲህ በህይወታችን የሚያስቁም የሚያስደነግጡም አጋጣሚዎችን አንዳንድ የራሳችንና አንዴ ጋራ እናወራለን። እንጂ እንደምታደርጉት አልጠራጠርም። ሁሌ አዲስ ሰው ባገኘን ቁጥር የምንናገረው ነገር ነውና እዚህ ዩቲዩብ ላይ እንደው መልቀቃችን የሚከፋኝ አሁን በቃ ከዚህ በኋላ ድጋሜ ለሰው መናገር አልችልም። ያዩትና አቃለው እንዳትሉኝ ስሙኝ ስደግምላችሁ። ግን አብዛኛው ጊዜ በአካል የሚያውቅሽ ሰው እኮ ቪዲዮሽን ሙሉ ለመጨረስ ይከብደዋል መሰለኝ አይደል? በቃ በአካል ነግራችኋለሁ። እስቲ ካንተን ጀምር። ካስቂኝ ወይስ ከአስደንጋጭ? እኔ እንጃ ደስ ካልሽ ካስደንጋጭ እንጀምር። ካስቂኝ ምን አስቂኝ ነው ወይስ አስደሳች? አስደሳች ወጣው። በጣም ደስ ያለ ሞመንት ማትረሳው እስቲ ምንድነው? በጣም ደስ ያለ ሞመንት ማረሳው አንቺም ነበርሽ። ያው የጋራ አይደለም ግን በእርግጥ እኔን ያስደስተኝ ግን ነበርሽ። የሚገርምሽ ዳዊት ጽጌ ጊታር የሰጠኝ ጊዜ በጣም በቃ ደስ ያለኝ ጊዜ ነውና እንደውም በቃ ደግሞ በጣም ያስደስተኝ ምንድነው ጊታር ሰጣለው እና ብሎኝ ቦሌ ነበር የተገናኘ ነው። እየሄድን እሷና አንድ ጓደኛዬ ነበርና በቃ ፌንደር ጊታር ቢሰጠኝ ምናምን እያልኩ እያወራን ልክ ደርሼ ከመኪናው ኮፈን ነውና አውጣት ምናምን ብሎኝ ክፍት አድርጎ ልክ ሳይው ደነገጥኩ። እንዴ አልኩ። ከዛ በቃ በጣም አይገርምም ግን አረሳውትም። አዎ በጣም ቦሌ ሚኒ ጋር ሆናና አይደል? አይኔ ላይ ነው በቃ። ጽጌን ታውቁታላችሁ አይደል? ትልቁ
ዳዊት ጽጌ ማለት ዘመዴ ነው፣ አጎቴ ነው። ሽማግሌ የሆነኝም እሱ ነው። እና በጣም ታታሪ ነው የሚባለው። በቃ በጣም ጀግና ሙዚቀኛ እንጃ እስካሁን ድረስ ስፖርተኛ ነው። በዛ ላይ ሙዚቀኛ ሆኖ ስፖርተኛ ነው። የጠዋት ሰው ነው ምናምን። ስለሱ ብዙ ነገር ማንሳት ይችላል። አንድ ቀን እዚህ መጋበዛችን አይቀርም፣ እዚህኛው ፕሮግራማችን ላይ መጋበዙ አይቀርም። እና ያ ሞመንት በጣም አረሳውም። በቃ ማለት የሆነ በውስጥ የማስበውን ጊታር ሰጠኝ። በጣም አስደሰተኝ። ሰው ይሰጠኛል ብዬ አልገምትም ነበረ። ሌላ ሁለተኛ እንደውም በዚህ ልጨምር፣ ያስጦታ ነው ባይዘው ሌላማ በእውነት ይሄኛው ደግሞ የሚጀምረው ከየት ነው መሰላችሁ? የሆነ ሰውዬ የሆነ ኢቨንት ላይ እንዴ ሰላም ነው ምናምን አስታወስከኝ ምናምን አለኝ ማለት ነው። እንዴ ማነ ምናምን አልኩትኝ። ትዝ የሚል ከሆነ ከ2 ዓመት በፊት ሃይኪንግ ላይ ተገናኝተን ምናምን አለኝ። ከዛ ሳየው ለማስታወስ ሞከርኩ። ኦኬ አዋዋ ምናምን አልኩትኝ። ትዝ የሚል ከሆነ ያኔ ጂቤል ስፒከሯ ማለት ነው አይታትኝ ወይስ ደስ ስትል ከየት ነው የገዛው ምናምን ብለኸኝ አለኝ። እና በቃ ውስጤ ነበረ ምን ነው ቆጨኛ አለ። በቃ ሰጥቼው በሄድኩ ኑሮ ምናምን። ለነገሩ ያን ያህል አልተንገበገብኩም፣ ግን በቃ በጣም ወድጃን ነበረ ሳውንዷን። አስቡት እንዴ በጣም ነው የወደድከው። ተቀብለው ምናምን አያሃት ምናምን እንዴ ሰማት እንዴ እዚህ አውትዶር ላይ እንደዚህ ትሰማለች ምናምን ብርቆ ነበር። በጣም ነበር ደስ ያለችኝ። ከዛ ምን አረገልኝ ሲመጣ ከአሜሪካ አዲስ ገዝቶ አገኘዋለሁ። በጣም የገረመኝ ስልክ የለኝም ምን የለኝም፣ አገኘዋለሁ ስመጣ እና እሰጠዋለሁ ብሎ አዲስ ከነ ቦርሳዋ ከነ ምን አምጥቶ ድንገት ነው ስንገናኝ አምጥቼ ልሄድ 1 ሳምንት ነው የቀረኝ አልሰጣትም ብዬ ነው ለሰው ምናምን አለኝ። ከዛ በቃ በጣም ደስ አለን። አጋጣሚው እኛም በቃ ደግሞ ሽኝት ፕሮግራም ሳይሆን ሽኝት አረግን። አበባ ኬክ ምናምን ገዝተን ሚስቱን ምናምን ቤት ዌስተርን ጋብዘናቸው መጥተው ነበረ። ላይቭ ስንጫወት ማዩን ደስ የሚሉ ማለት ነበሩ። እኔ በጣም ደስ ያለኝ ቀን በቃ በህይወቴ ማረሰው ብዬ ማስበው ለእናንተ ቀላል ሊሆን ይችላል አይ ነው፣ ግን ሄለን በርሄን በጣም ነው የምወዳት እና በጣም አልበሟን በጣም ነው የሰማሁት እና የሆነ አመት ላይ ግን ረስቼዋለሁ። በቃ በስራም ቢዚ ሆነን ምናምን እየሰማኋትም አልነበረም። ብቻ በቃ ረስቼዋለሁ ለሱ ያለኝም ፍቅር ማለት ነው። እና ዘ ዌቭ ይመስለኛል የሆነ ክለብ ስራ ነበረን ሁለታችንም አጋጣሚና ሄድኩኝ። ከዛ በቃ ሰዓት ምን እንደተሰማኝ ልነግራችሁ አልችልም። በእውነት ግንፍል አለብኝ በቃ የድሮ ነገር በሙሉ። ከዛ እህቴ ደግሞ ብታያት ብዬ አሰብኩ፣ በቃ ብታገኛት ምናምን ብዬ የእሷንም ተደሰትኩ ምናምንና ሄጄ ሰላም ማለት ፈራው። ላይክ ግሩፕ ኦፍ ፒፕል ሆነው ቁጭ ብለዋል ጓደኞቿ ምናምን ነበሩና በቃ እንዴት ነው ሰላም ምላት ምናምን ብዬ ፈርቼ ጸጥ ብዬ ቁጭ አልኩኝ። ብቻዬን ነበር ቁጭ አልኩት። ከዛ መታ ሰላም አለችኝ ራሷ። በጣም መጣችና ቆንጂት ኩራት ያዋጣሻል አለችኝ። ላረሳውን ከዛ ወይኔ ፈርቼሽ ነው ምናምን ብዬ ቀንበዩ ላመጣ ነው የምልህ። እኔ በጣም ረስቼው ነበር እንደምወዳትና እኔም አብረን የሰራን ጊዜ በጣም ደስ ብሎኛል። እውነት ለመናገር ስላገኘኋት እኔም በጣም ደስ ብሎኛል። በጣም ወድሽ እውነት እንዴት ረሳሁት እንደምወዳት በጣም ነው የገረመኝና ያስደነገጠኝና በጣም ደስ ብሎኝ ነበር። ላይክ በቃ ሀሴት ምናምን የሚባለው የሆነ ደስታ አለ አይደለ? ላይክ በጣም ነበር ደስ ያለኝ። አንቺን ደግሞ አሁን ፌመስ ሆነሽ ዘፍነሽ እንደዚህ የሚወድሽ ሰው ስታገኝ አሰብ። ሌላ በጣም ደስ ያለኝ ደግሞ ትዝ አለኝ ጊዮን ሆቴል እየሰራው ከጋሽ ዳዊት ይፍሩ ጋር ከቢቢሹ ከጆቫኒ ጋር ምናምን ነበር እየሰራን የነበረው። ሁሉም ትልልቅ አርቲስቶች ናቸውና ጊዮን ሆቴል እዛ አፍሪካን ጃዝ ቪሌጅ ሩሙ ድሮ እና ሐመድ ማል ምናምን ሪከርዲንግ ሩማቸው ነበር የሚቀረጹበት ነበር እና ሂኮ እንደዚህ ነበረ እንደዚህ የሚቀረጹበት ነው ምናምን እያለ ድሮ ታሪክ ሲነግሩኝ በቃ I feel like I'm one of them because ከነሱ ጋር እየሰራው ስለሆነ I'm one of the superstars ብዬ አሰብኩኝ። በጣም ደስ ይላል እና ውስጤ ዛኔም የሆነ በቃ ሀሴት ነገር አለ አይደል? I feel so good በጣም ሁለቱ በጣም ደስ ያለኝ ጊዜዎች ናቸው። በጣም ሲምፕል ነገር ሊመስሉ ይችላሉ ግን አናውቀውም። ከዛ የበለጠ ነገር አግኝቼ ምንም ያልመሰለኝ ጊዜ ይኖራል። ስሜት የሚሰጠንን ነገር አናውቀውም ግን ያኔ በጣም ደስ ብሎኝ ነበር። አረሳው ወይ ደስ ያለኝ ወራስ አስታውሳለሁ። እንኳን ደስ ያለሽ በሏት፣ እንኳን ደስ ያለሽ በሏት በልኝ ባካችሁ። ያው ቡናችንን ፈልቷል። ገነፈልክ ሲወርድ ነው እንደሚገነፍል ሲወርድ የሚገነፍል ቡና ያንቺን ያዩት
ታድዬ። እሺ ወደ ሁለተኛው ጥያቄ ነኝ አይደል? ወደ አስደንጋጭ። እሺ ምን አስደንግጦሻል አንቺ? በጣም ያስደነገጠሽ ቀን ብቻሽን ማለት ነው? አዎ በጣም ያስደነገጠኝ ቀን ምን መሰላችሁ? ሰላም የምትባል ከዘን አለችኝና እንደነገርኳችሁ አድቬንቲስት ትምህርት ቤት ነበረ የምንማረው። እሷ አዳሪ ነበረችና ዊኬንድ ትወጣለች እሁድና አርብ ወጣ እሁድ ነው የምትገባው ነገር አባቴ ነው መጥቶ የሚወስዳት ማለት ነው። ከዛ እንደምወስዳት ንገሪያት ብሎኝ ረስቼዋለሁ እረፍት ፔሪድ ላይ ሳልነግራት እና ወደ ቤት ሰዓት ላይ ለነግራት ሄጄ አስጠርቻት ምናምን ዶርም ጋር እንደዚህ ቆመን እያወራና አባዬ ዛሬ መጥቶ ይወስድሻል ና እያልኳት አባዬ ደግሞ ሳይክል ነበረው ድሮ እስከ ቅርብ ጊዜ ነበረው ሳይክል ነበር የሚጠቀመውና እንደዚህ እየነገርኳት ማለት ነው። ሚሽን ታውቁታላችሁ የሴቶች ዶርሙ ጋር እንደዚህ ቁልቁለት አለ የሆነ አሸዋ ነው። ከዛ እንደዚህ ቁልቁለት ነገር ነው። ከዛ የሆነ ሰውዬ መጥቶ ደፍ ብሎ ወደቀ ማለት ነው በሳይክል። ከዛ ዞራልና ወይኔ ሲያሳዝን ብለን እና አባዬ ይመጣል ዛሬ ተዘጋጂ ረስቼው ነው ነግርሻለሁ ብዬ ረስቼው ነው ንገሪያት ብሎኝ ነበር ምናምን ብዬ ከዛ ድንገት ዞር ስል የሆነ ጫማውን አውቀዋለሁ ሳይክሉን አውቀዋለሁ እናን እያልክ ጠጋ ስል የራሴው ጉድ አባቴ ነው። እና እኔ አም the coldest person ማለት ነው በቤተሰብ ውስጥ አም the coldest እና በቃ ላይክ ሰው ቢታመም ምን ቢባል ምጠራ አይነት ሰው ምባል ሰው ነበርኩና ላይክ እንደዚህ ምጮህ ምናምን ሰው አልነበርኩምና ሊትራሊ መሬት ላይ ወድቄ ተንፈራፈርኩኝ ላይክ እንደዚህ እንደ እንሽላሊት ፍርፍር ነው ያልኩት። ከዛ በቃ የትምህርት ቤት ልጆች ምናምን ተማሪዎች ምናምን መተው በቃ በግራ በቀኝ ያዙን ምናምን። ከዛ በቃ ድጋሚ ሳይክላችን እየነዳን ወደ ቤት ሄደን። አልተጎዳም ነበር? ተጎድቷል ትንሽ ከንፈሩ ምናምን እዚህ ጋር እንደዚህ ተበጥሳ ነበሩላ እንደዚህ የሆነ ስጋው ተነስቶ ነበረ ምናምን። እዛው ክሊኒክ ነበር ትምህርት ቤት ውስጥ እዛው ታከመና እኔ እንጃ በቃ አይኑ ምናምን እንደዚህ ተገለበጠ ነጭ ምናምን ሆነና የሞተ ነው መሰለኝ። እውነት በጣም ነበር የደነገጥኩት። ከዛ አሁን በቅርብ ምን ፋይንድ አውት ባረግ ጥሩ ድሮ አባቴ ነበር ከትምህርት ቤት የሚወስደኝ በሳይክል ማለት ነው። እና በሳይክል እንደሚወስደኝ እናቴ አሁን ያወቀችው አታውቅም ነበር። ይሄ ሁሉ ጊዜ ጌታ እንዴ በሳይክል ላይ እንደምትወስዳት ምናምን አላለችም እንደ ቀልድ እያወራ እንደ ድሮ ጨዋታ ሳወራ እሷ አልሰማችም አታውቅም። ምን አይነት ደፋር ነው ብላ ከአዲስ ተጣልተው ነበር እንዴት በሳይክል ትወስዳታለህ ብለው 26 ዓመት ከሞላኝ በኋላ ማለት እድሜ ነው እንጂ ሳይክል ካመጣኝ አይደለም። እንደዛ ከሆነ 30 ምናምን ልገባ ነው። ይገርማል። ያ ቀስ ማረሳ በጣም ያስደነገጠኝ ሞመንት ነው። አንተስ? እኔ ያስደነገጠኝ እኔ ምን ነው ተከፈለች ድጋሚ ጀበና ለየላት በስማ ጦስሽን ይዛ ሄደች። እሰይ እንደው የጦስ ማለቅ የለው። እሺ እኔ ያስደነገጠኝ ልጅ እያለሁ ብራዘሬ በ3 ዓመት በልጠዋለሁና አንድ ትምህርት ቤት ነው የምንማረው። ከዛ እሱ አንድ ክፍል ነው እኔ ያኔ ስንት ነኝ 4ኛ ክፍል ምናምን ነገር ነኝ። ከዛ ያው ለብራዘር ደግሞ ታናሽ ወንድም ሲኖራችሁ ታውቃላችሁ በቃ አንቺ ነሽ የበላይና እንዳይመታ ምንም እንዳይል ምናምን የሆነ ነገር ታደርጊያለሽ። ከዛ አንድ ቀን ክላስ ቁጭ ብዬ እየሮጠ መጣ። ከዛ ቀልቃላ ነበር ያኔ ወንድም ያውን ተረጋግቷል። አሁን በጣም ኩል ነው ይሄ ቀልቃላ እና በቃ እየሮጠ መጣና ምናምን እንዲ ምናምን አለኝ። ያ ስለው መታኝ የሆነ ልጅ ምናምን አለኝ። ማን የመታ ምናምን እኛ ክፍል ምናምን እንዴ አንድ ክፍል ልጅ አልኩትኛ ና እንሂድ አልኩት። ከዛ ሄድኩልሽና ላጥላጥ እያለ ሄድንና ልጅ የታል አሳየኝ ምናምን ብዬ ስል ከጭ ስልልሽ ትልቅ ሰውዬ ማለት ነው። በፊት ደግሞ ይሆናል አይደል አንድ ክፍል የሆነ ትልቅ በቃ ማይመጣጠን እድሜ ምናምን ያላቸው ሰዎች ነበሩና ከዛ ምንድነው ሳየው በቃ እንደማልችለው ገባኝ። ግን የፈለገ ይሁን ወንድሜ ፊት ለፊት ታናሽ ቆሞ እሱ ነው የመጣ እንዲህ እያለ እየጠቆመ እሱ ነው ሆናና ያ ተያያዘ አፈረጠኝ ነው ምን አፈረጠኝ። ከዛ አጋጣሚ ሆኖ በፊት ዝም ይላችሁ ከሆነ የሆነ የሰፈር ውስጥ የሆነ የሚያስፈራ ሰው አለና ወሎ ሰፈር ላይ አቡሌ ይባላል። አቡሌ ናቸው ደግሞ ወሎ ሰፈርም አቡሌ ነበር። ያስፈራውን ግን አቡሌ የሚባል ሰው ነበር ተለቀ እና አቡሌ ይባላል ማለት ነው። ከዛ መጣ
አንድ ወንበር ላይ ነው የምንቀመጠው ከአቦሌ ጋር። ያው እሱ ክብሮም ቢሆን የሚገርምሽ አንድ ይሄ ከክላስ ተማሪው ጋር ያው ትግባቢያለሽ ምናምን። እኛ ዝምተኛ ምናምን ነገር ግን ከኛ ጋር ምናምን እንግባባለን። ያው እንጽፍለታለን የሆነ ነገር እናደርግለታለን ምናምን። ከዛ መጣና ገዘልኝ አወጣኝ ማለት ነው ከዛ ሁሉ ፈተና እና በቃ ያን ቀን ክው ያልኩት አደነጋግጣ እንደዚህ ነው እሱ ነው አልኩት። እሱ ነው ስራ እሱ ነው ብራዘር ረጋ ብሎ ነው እሱ ነው በለው ነገር እንዴና ማ ጸጋ ስልክስክስች ያሉት አንተነ አልኩና ሴት አንደባለለኝ ነው አንደባለለኝ። ሰውየውም እኮ እንደዛ ነው የሆነው። ሊማታ ነበር ያው ጓሊ ነበር። ከዛ አንተነ እንደዛ እኮ አይደለም ፖሊስ እኮ ነው እንደዛ ያለው። አንቺ ደግሞ ግን ደስ አይልም። የኔ ሀሳብ ግን ደስ አይልም። ደስ ይላል። እሺ ይሁንልሽ ነበረበት። ቡናችን ፈላ ቡና ፈላ ሳንጠጣ ነው የሁሉ ወሬ ያወራ ነው። ስንጠጣ አስቡት እንደምንጣጣ እኔ እንዴት እንደምፈጠን ድምፁን ላሰማቸው እንዴ አይባልም ለነገሩ እኮ አትበል ነው የሚባለው። ግን ቆይ ላሰማች ችግር የለም። ጥዑም ቡና የጋራ አስደንጋጭ ነገርን እናወራ። ምን ተፈጠረ መሰላችሁ? ሌጀንድ የሚባል ቤት እንሰራ ነበር ድሮ። ያለቀለት የሚባል ቤት አለ ቴላቪ በሪፍት ቫሊ ጋር እንደዚህ ትምህርት ቤት ስትታጠፉ አለና እዛ እንሰራ ነበረ እና ሰፈሩን በደንብ አላወቅ ነው እኛና ራይድ ጠርተን እስከ ቴላቪ ምናምን እንጠጋለት ብለን ብዙ ነን ላይክ 6 ምናምን እንሆናለን እኮ አይደል? ላይክ 2 ሰው ከፊት ምናምን እየሆነ ነበር እየሄድን የነበረው አጋጣሚና ከፊት ተሚ አሁን ቫይራል እየወጣለት ነው፣ ፌመስ እየሆነ ነው ታውቁታላችሁ ቲክቶክ ላይ እና እሱ መነጽር እዚህ ጋር ሸሚዙ ጋር አድርጎ ነበር ማለት ነው። ቄንጠኛ ነች እና በቃ ምናምን መነጽር በማታ መነጽሯን እዚህ ጋር ሰክታውናን እንደዚህ ያለች ስትሄድ እንደዚህ ያለች ስትሄድ አስባልከኝ እንደዛ እያለ ሲሄድ ታስማል ቮካብላሪ። ከዛ የሆኑ 2 ሰዎች መጡና መነጽርን ስጠን ነው ምናምን አምጣ ምናምን ብለውት ነገር ፈለጉትና ጸብ ጀመሩ ማለት ነው። ከዛ እኛ የመሰለ በቃ ጸብ ጀመረው ዞር በልናም ተባብላይ ተተዋውት ነገር ነው የመሰለን። እኔ አንዱ ከኋላ አነቀኝና ላይክ እንደዚህ ደስቶ አይደለምሽ መደበሪያ ከዛ ልቀቀኝ ምናምን አልኩት፣ ሰደብኩት ምናምን አለቃነኝ። ለካ እዛ እኔ ከሱ ጋር የታገልኩኝ ቦርሳዬ ውስጥ የነበረውን ብር እየወሰዱ ነበር። የሰራንበትን ብር እዛው ካሽ ነበር የምንቀበለው። ተቀብለን ለሌሎች ሰተናቸው የኔና ኤንዲ ብር ነበር እኔ ጋር የነበረው። ኤንዲ ከፊት ነበረ እሱና ኤንዲ ምናምን አልኩ እንደ ህንድ ፊልም ኤንዲ ያልኩት ኤንዲ የሚል ድምፅ ነው የሰማሁት። ጸዲና እንቋታል ላጥ አደርገዋለሁ ማለት ነው። እንደዚህ ነው ያለው። ከዛ ልቅቅ ሲያደርጋት እጇን ያስኳትኝ እንደዚህ እጇን ያስኳትኝ ፊልም ነው የሚመስለው። ግን አንዳንድ ወሬ ሳክስ እንዳይመስላችሁ በእውነት ይዣት መሮጥ ማለት ነው። ይዟት በረረ አመለጥን ማለት ነው ያን ቀን። ከዛ ግን ብራችን የኔና የጸዲ ሙሉ ብራችን ተወሰደ። ያሳዝናል። ማንረሳው የጋራ የሚያስደነግጥ ያ በጣም። ከዛ በኋላ ምን እያልኩ ነበር ቅድም? ለራይድ ሹፌሮች አስቸጋሪ ሰው ሆንን። ከዛ በጣም የሚያስደነግጥ ሞመንት ነበረና ብንሞት በቃ እንደዚህ በሩ ጋር ካልመጣ አስፋልቱና እንድሻገርም በቃ ትራውማታይዝ አደረገን እላችኋለሁና ቤተሰቦቻችን ይህን ታሪክ አያውቁም። ለመጀመሪያ ጊዜ ሊሰሙት ነው እንግዲህ ፎር ሹር ይደነግጣሉ። አልነገርናቸው። እሺ በጋራ ደስ ያለን ቀን እስቲ ማለት ማትረሹ አሪፍ ጊዜ ምን ነበር? በጣም ማድረሳ ደስ የሚለን ከሰንሴት ሃይኪንግ ጋር ወንጪ አዳር ጉዞ ነበር ሄድ ነው። አይቤክስ ሶሪ ያ ከአይቤክስ ጋር ነበር ሄድ ነውና ደስ ይል ነበር። እስቲ አንተ ንገራቸው። ማታ ላይ ነበር የደረስነው። አይ ቲንክ 2 ሰዓት አካባቢ ማታ ላይ የደረስነው። ከዛ ምንድነው ቁልቁለት ነው ወታች ወንዙ ምንድማን ሶሪ ሃይቁ ጋር ለመድረስ ከላይ ነው መኪናው የሚቆመው። ቁልቁለት እየተንደረደርን የሚወድቅ አለ ምን አለ። ከዛ መጨረሻ ላይ ደረስን። ቅድም ያልኳችሁ ሰውዬ እዛ ሃይኪንግ ላይ ያገኘኝ ስፒከር ሰጠኝ ያልኳችሁ ሰውዬ። ከዛ በቃ እንደደረስን ካምፋየር ተዘጋጀልን። አካባቢ ሰው በጣም ጸዴ ሰው ነው። በጣም ትሪት ያደረጉን ነበረ ምናምን አፍልተውልን ነበረ። በጣም ብዙ ነን። ለሁላችንም አፍልተው ሰጡ። ቡና ምናምን ይላኩልን ነበር። ላይ ወተን መምጣት ስለማንችልኛ ስለሚደክመን ህፃናቶቹ እየሮጡ ሄደው ላይ ሱቅ ገዝተውልን ይመጡ ነበረ ምናምን።
ከዛ ጭፈራው ሁላ ነበረ ያኔ ፎቶ አለ ደግሞ እዛ ስወርድ ስንሸራተት ምናምን አፈር ብልት ብዬ እንደዚህ በቃ አቧራ ሁኜ እንደውም ሴቭ አድርገኝ ነበር ያኔ ያሳረኩሽ ላይክ በጣም ያሸራትታልና እሱ ቀድሞኝ ከፊት ነበርና ተንሸራትቼ በቃ ልሄድ ስል ያዝ አደረገኝ ቀለበኝ ነው የምላችሁ ወደ ሀይቁ በቃ ዳይቭ ላደርግ ነበር ያኔ የሚገርም ገጠመኝ ቆይ ልንገራችሁ በጣም ቀዝቃዛ ነው እና ካልሲ አርገን ጫማ አርገን ልብስ በደራርበን ሁላ በሆነች ክፍተት መሃል በካልሲ መሃል ምናምን ሲያገኝ ብርዱ በቃ ልነግራችሁ አልችልም ቴንት ውስጥ ነበር ከዛ ለመጀመሪያ ጊዜ ነው አይደል ሰዲ አፈቅርሻለሁ አልኳት ከዛ ደስ ብላ ትቅፍ አረገችኝ እንቀን በቃ ተቃቅፈን በጣም ይሄን ሮማንስ ግን ቤተሰብ ስለማያው ባላወራው ደስ ይል ነበር ምንድነው በቃ ጸዲ በጣም ነው ማፈቅርሽ እንደዚህ ነው ያልኩት ጸዲ በጣም ነው ማፈቅርሽ አረ ብርዱ አስለፈለፈው ነው የምላችሁ እና ስንት ዓመት ሆል ያደረገውን ነገር እና ያፈቅረኛል ወይ ሳያፈቅረኝ የምትሉት ሰው ካለ ወንጪ ውሰዱት ይተነፍሰዋል ይተነፍሰዋል ያ ሰንራይዙ ግን ማለት ነው ሀይቅ ነው ባህር አይደለም ወንዝ አይሆንም መቼስ ሀይቅ ፎር ሹር ሀይቅ እንተቱብኛል ሶስቱ ነገር ስማቸው ጣት ልክ እንቅልፍ አልተኛንም በቃ እንደው ነግቶ ፀሐይ በመውቀን እያልን ነበረ ስንጠብቅ የነበረውና ልክ አስቡት እየነጋኝ አይተናናቅም ጣጣት ስለማንነሳና በቃ ሲያምር ልነግራችሁ አልችልም ፀሐዩ እንዳለ ባህር ላይ ሀይቁ ላይ እንዳለ ሪፍሌክት ያደርጋል ካገኘነው ፎቶን እናስገባላችኋለን እሱንም ከአይቤክስ ሃይኪንግ ጋር እነሱ በጣም ቀለል ያሉ ሃይከሮች ነበሩ ሞር ፈን ሆኑ ምናምን ነበር የሚፈልጉት አይ ቲንክ ከሳንሴት ሃይኪንግ ጋር ስንሄድ ደግሞ በጣም ስፖርተኛ ናቸው ነው የምላቸው የኛ ጀማ ግን ያበደ ነበር በስማ በጣም ደስ ይል ነበር ምርጥ ወጪ ራሱ አረቄ ጠጥተን የወንጭ አረቄ ምናምን ቆንጆ ነው ብለው ሸጡልን እንደውም እዛ ጋር ራሱ የተቀረጽኩት ቪዲዮ አለ የዘፈንን ትዝ ካለ አረቄ ቤቱ ጋር አረቄ ቤት ፐርፎርም አድርገናል አረቄ ቤት ፐርፎርም አድርገን ነው የምንላችሁ አረቄ ሸልመውን ባዝ ውስጥ በቃ በጣም ደስ ይል ነበረ እና የዛሬው እንግዲህ አንቺ ዝጊ ውስጥ የዛሬው ሲፐንሲንግ ሰንዴይ ይሄን ይመስል ነበረ ሲፕ አድርገናል ሲንግ እናደርጋለን አሁን ቆንጆ ሙዚቃ እናቀርብላችኋለን የቴዲ አፍሮ ታሙልሻለን ነው ዛሬ ደግሞ የተዘጋጀ ነው እሁዳችን ይሄን ይመስላል እኛ አይ ሆፕ እናንተም ቆንጆ ሆነላችኋል አቤት ቻት በል አንተ ማወራ ይመቻችሁ ለፈለፍኩ ላይክ ኮሜንት ሰብስክራይብ በማድረግ ይሄን ቤተሰብ ይቀላቀሉ መልካም እሁድ ይሁንላችሁ ባይ ተጸጸትኩ ለራሴን አወኩ